ኢዙ ምን ብዬ ልንገረው? ጨነቀኝ እኮ። በቃ እውነቱን ንገሪዋ። ምን ብዬ? ከዚህ በኋላ አብረን መቀጠል አንችልም ብዬ? ቤተሰቦች ያመጡልኝ ባል አግብቼ ውጭ ልሄድ ነው ብዬ? አዎ። ውስጡ ይጎዳል። ድጋሚ ሰው አያምንም። ምሩ ኢዝ ጆዬ ሰላም ነው? የኔ ፍቅር አንዴ ላናግርሽ ነይ። ደስ ብሎኛል። እቀፊኝ። ለአንቺ ሰርፕራይዝ አለኝ። ያ ያልሽኝም ብር አገኘሁኝ። በቅርቡ ሱቅሽን ትከፍቻለሽ። በቅርቡ ደግሞ እንጋባለን። ደስ አይልም? ደስ ይላል። ግን ምን? አዝናለሁ። ቤተሰቦቼ ባል አምጥተውልኛል። ከሳምንት በኋላ አግብቼ ውጭ ሄዳለሁ። ለሰጠኸኝ ፍቅርና ሰላም በጣም አመሰግናለሁ። ጥሩ ሰው ነበርክ። ለሰጠኸኝ ሰላም ከኔ ሰላም ወስደሽ ሰላም ከለከልሽ። ለነገሩ ከሰው ሰላም መጠበቅ እውነተኛ ሰላም የሚገኘው ከፈጣሪ ነው። ፈጣሪን እንጠጋ እያልኩኝ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች አሁንም ችግር ላይ ናቸው። ከጸሎት መልስ ከዝናብ ከብርድ ከንፋስ ማታስጠልል ደሳሳ ጎጆ ውስጥ ነው ያሉት። አባቶችን መርዳት ለምትፈልጉ በንግድ ባንክ 1044 25 98 391